ትላንት አልፏል። በጉጉት የሚጠበቀው ነገም ገና አልተከሰተም። እጅሽ ያለው ዛሬ ብቻ ነው። የኢስላም መመሪያ የሆኑትን ቁርአንና ሱናን ተመልከቺ። ሁሉን ቻዩ አላህ ስብሓንሁ ወተዓላ ጻድቃትና ምእመናት ሴቶችን በብዛት አወድሷል። ምን ይላል በተከበረው ቁርአኑ? አዑዙ ቢላሂ ሚነ ሸይጣን ረጂም وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين. ለእነዚህ ያላመኑትም የፊርዓውንን ሴት አላህ ምሳሌ አደረገ። ጌታዬ ሆይ አንተ ዘንድ በገነት ውስጥ ለኔ ቤትን ገንባልኝ፣ ከፊርዓውንና ከሥራውም አድነኝ፣ ከበደለኞች ሕዝቦችም አድነኝ። ሱረቱ ተሕሪም አንቀጽ 11። አላህ እንዴት አስያን ረዲየላሁ ዐንሃ ለአማኝ ሴቶች ሕያው አርአያ በሕይወቱ የአላህን ፍኖት መከተል ለሚፈልግ ሁሉ ግልጽ ምልክት አድርጎ እንዳቀረባት ተመልከቺ። አላህ ዘንድ ቤት እንዲገነባላት መሻቷና ከምድራዊ ፍላጎቶች አርቃ ማለሟ ብልህነቷን ይጠቁማል። ራሷን ከከሃዲውና ከጨቋኙ ፊርዓውን ነፃ አደረገች። በቤተ መንግሥት በባሮችና ባለሟሎች ተከባ መኖርን ተጸየፈች። ከዚህ ይልቅ ምኞቷ የዓለማት ጌታ ሁሉን ቻይ የተባረከውና የበላይ የሆነው አላህ ዘንድ የተሻለ ውበቱ ያማረና ቆይታው ዘላቂ የሆነ ቤትን ማግኘት ነበር። ዝንባሌዋና ትክክለኛ እምነቷ የእውነትን ቃል እንድትናገር ረዷት። ከጨቋኙ ባሏም አቃረኗት። በዚህ ምክንያት በአላህ መንገድ ቅጣትን ተቀበለች። በስተመጨረሻም አላህ ምንዳዋን ከፈላት። እርሱ ዘንድ ውብ እልፍኝን ገነባላት። አላህ ስብሓንሁ ወተዓላ እስከ ዕለተ ትንሣኤ የሚቆይ ምሳሌ አደረጋት። በተከበረው መጽሐፉ መወደስን አተረፈች። መልካም ምግባሯ በማይደበዝዝ ቀለም ተከተበ። በአንጻሩ መንገድ የሳተው ባሏ ዘለዓለማዊ ውግዘት ዕጣው ሆነ። በማዕበል መካከል እንኳን ብትሆኝ ተስፋ አትቁረጪ፣ ከችግር ጋር በርግጥ ምቾት አለ ይላል አላህ ስብሓንሁ ወተዓላ። ኢነ መዐል ዑስሪ ዩስራ። ውዷ እህቴ በርግጥ ከሁሉም ችግር በኋላ ምቾት ይመጣል። ማንኛውንም ምሽት ለንጋት ቦታ ይለቃል። የጭንቀት ደመና መገፈፉ አይቀርም። የመከራ ጽልመት በአላህ ፍቃድ ይወገዳል። ምንዳ እንደምታገኝም አትዘንጊ። ልጆችሽን በወጉ ካሳደግሽ ለኢስላም ትልቅ ድጋፍ ይሆናሉ። ላንቺም በሱጁድ ውስጥና በሌሊት የመጨረሻ ክፍል ዱዓ ያደርጋሉ። ሩህሩህና አዛኝ እናት መሆንስ ራሱ ትልቅ ጸጋ ነው። የነቢዩ ሙሐመድ ሰለዋቱ ረቢ ወሰላሙሁ ዐለይህ እናት ለዓለም ትልቅ ሰውና የተከበረ መልእክተኛ ማበርከቷን ማስታወስ ላንቺ ክብርና ሞገስ ሊሆን ይገባል። ኢስላምን ለሌሎች ሴቶች በመልካም ቃልና በጥሩ ግሳጼ አስተምሪ። ወደ ኢስላም ተጣሪ መሆን የምትችይበት አቅም አለሽ። ሌሎችን በመልካም ስነ ምግባር መምራትና አርአያ መሆን ትችያለሽ። አንዲት ሴት በጥሩ ባህሪዋና በመልካም ስነ ምግባሯ ብቻ በበርካታ ኹጥባዎችና ሃይማኖታዊ አስተምህሮቶች ማምጣት ከሚቻለው በላይ ለውጥ የማምጣት አቅም አላት። አንዲት ሴት በአንድ አካባቢ ኑሮ በመጀመሯ ብቻ ሰዎች ስለ እርሷ ሃይማኖተኝነት፣ ጨዋነት ወይም ሐያ፣ ሒጃብ አጠባበቅ፣ ጥሩ ጠባይ፣ ለጎረቤት ስለምታሳየው መልካም ባህሪ እንዲሁም ለባሏ ስላላት ታዛዥነት በመወራቱ ለሌሎች መልካም አርአያ ስትሆን በተደጋጋሚ ተስተውሏል። በቅርቡ አበቦች ያብባሉ፣ ሐዘን ይወገዳል፣ ደስታም ይሰፍናል። እስኪ ዓለምን በጠቅላላ አስቢው። ሆስፒታሎች ለዓመታት በደዌ ዳኛ፣ በአልጋ ቆራኛ በተያዙ ህሙማን ተሞልቷል። በየእስር ቤቱ ሕይወትና ደስታ የጨለመባቸው ታራሚዎች ታጉረዋል። ሆስፒታሎችና የአእምሮ ህሙማን ማገገሚያዎች አንጎላቸው የዞረ አያሌ ሰዎች መኖሪያ ሆኗል። ባረጁ ድንኳኖች፣ ባዘመሙ ጎጆዎች በረሃብ እየተጠበሱ የሚኖሩ ሰዎች የሉምን? በአንድ አደጋ ልጆቻቸውን በሙሉ ያጡ ወላጆችስ
አላጋጠሙሽም? የአይን ብርሃናቸውን የተቀሙ፣ የመስማት ብቃታቸው ያጡ፣ እጅ እግራቸው በአደጋ የጎደለ፣ በአእምሮ ህመም የሚሰቃዩ ወይም እንደ ነቀርሳ፣ ሰረጣን ወይም ካንሰር ባሉ የማይድኑ በሽታዎች የሚማቅቁ ሴቶችስ ስንት ናቸው? አንቺ ግን ጤነኛ አካል ይዘሽ የተረጋጋ ህይወት እየገፋሽ ነው። ስለዚህ አልሐምዱሊላህ በማለት ከጉድለት የጠራውንና አዛኙን አላህን አመስግኝ። ሳተላይት ቴሌቪዥን ፊት ለፊት ለሰዓታት ተጎልተሽ የኋላ ኋላ ልብ የሚያደርጉ ድብርትን የሚያመጡና አካልን የሚያደክሙ መጥፎ ፕሮግራሞችን በመከታተል አላህን አታስከፊ። ይልቁንም ሃይማኖታዊ ትምህርትና ውይይቶችን፣ ስለ ሕክምና የተሰሩ ፕሮግራሞችን፣ አለዚያም ሙስሊሞችንና ሌሎችንም ሰዎች የሚመለከቱ ዜናዎችን መርጠሽ ጸያፍ ፕሮግራሞችን ፈጽሞ አትከታተይ። በተለይ ጨዋነትን፣ ሐያእን እና ሃይማኖተኝነትን ከውስጥሽ እንዲያጠፉ የተቀረጹ እንዲሁም ልቅነትን እንዲያስፋፉ የተወጠኑ ዝቃጭ ፕሮግራሞችን ፈጽሞ ራቂያቸው። በእስልምና የምትኖር አማኝና በኩፍር ውስጥ ያለች ሴትን ተጨባጭ ሁኔታ እንኳን ብትገመግሚ ደስታሽ ወደር አይኖረውም። ሙስሊሟ ሴት መጽዋችና ጿሚ ናት። የሌሊት ስግደት ወይም ቅያም ለይል የምትፈጽም፣ ለባሏ ታዛዥ፣ ለጌታዋን ደግሞ ፈሪ፣ በተጨማሪም ለጎረቤት አዛኝ፣ ለልጆቿም ሩህሩህ ናት። ስለሆነም ለምታፍሰው የበዛ አጅር፣ ለምታገኘው የአእምሮ ሰላምና ለምታታትመው የልብ እርጋታ እንኳን ደስ ያለሽ ልትባል ይገባል። በአንጻሩ ተገላልጣ የምትንቀሳቀሰው ሙስሊም ያልሆነች ሴት መሃይምና እርባና ቢስ፣ የፋሽን ሞዴል፣ ርካሽና ዋጋ የሌላት ፍጡር ናት። ክብርም ሆነ የአላህ ፍራቻ የላትም። እሷን ከራስሽ ጋር አነጻጽሪያት። አንቺ ደስተኛና ከሷ የተሻልሽ መሆንሽን ታረጋግጫለሽ። ኃያሉ አላህ የተመሰገነ ይሁን። እናንተም የበላዮች ስትሆኑ ምእምን እንደሆናችሁ አትስነፉ፣ አትዘኑም ይላል አላህ ስብሓንሁ ወተዓላ። በቤተ መንግሥት የሚንደላቀቀውም በደሳሳ ጎጆ የድህነት ኑሮ የሚገፋውም እየኖሩ ነው። ግን ማን ይሆን ደስተኛ? አላህ ስብሓንሁ ወተዓላ በቀጥተኛው መንገድ ላይ ያጽናሽ የኔ እህት። ያ ሙቀሊበ አልቁሉብ ثبت قلوبنا على دينك. اللهم إنك عفو تحب العفو فاعف عنا. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم إني تبت إليك فتقبل توبتي. اللهم إني تبت إليك فتقبل توبتي برحمتك يا أرحم الراحمين. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.